አኺራ እንዳለብን አንርሳ። አቂዳን ያልያዘች ልብ እንዴት ነው ወደ አኺራ በሙሉ እንትን የምትሸጋገረው? እኛ እኮ እንሞታለን ሁላችንም። የትኛውም ሰው ሞትን ይቀምሳል። ረሱሉላህ ራሱ ቀምሰዋል። ረሱሉላህ በሞቱበት ሰዓት ካዩት ስቃይ የተነሳ ምን ይሉ ነበር ይላሉ? አላሁመ አዕኒ ዐላ ሰክራቲል መውት፣ አላህ ሆይ በሞት ስቃይ ላይ ጥንካሬውን ስጠኝ ይሉ ነበር። እና እኛ ምን ያለብን አዝራኤል ሲመጣ ምንድነው የምንሆነው? ምንድነው የሚወጠን? ሱብሃንአላህ። አዝራኤል ሲመጣ የጀነት ሰው ነህ ብሎ ነው የሚያበስረን ወይስ የእሳት ሰው ነህ ብሎ ነው እንትን የሚለን? አብሽር ቢሰኸጢላሂ ወዐዛቢህ፣ በአላህ ቁጣና ቅጣት ቡሽራ ነው የሚያደርገን ወይንስ በጀነት ነው ቡሽራ የሚያደርገን? ይሆን ይሄ ጉድ እኮ አለብን። ከዚያስ ቀብር አለ፣ ብቻችን የምንሆንበት ቤት፣ የትላትል ቤት፣ የሐሸራት ቤት፣ የነፍሳት ቤት፣ የጽልመት ቤት፣ አላሁ አክበር፣ የነከድ ቤት። የሆነ ቀን እኮ ሁሉም ሰው ቀብር ገብቶ ሲነቃ ራሱን በቀብር በቂጥቂጥ ተከቦ የሚያገኝበት ጊዜ ይመጣል። ያኔ ምንድን ነው ምን ሆነው? ለዚያ ምን ሰርተናል? እዚያ ደስ ምንደርስበት አቂዳችንን አጅበን ይዘናል ወይስ እንደዚሁ በተሳሁል ነገሩን ወደ ጎን በመተው ምንም ሙባላ ሳንሰጥ እየቀጠልን? ይህ እኮ መዘንጋት የሌለበት ነገር ነው። ሙልተቃችንስ መገናኛችንስ የት ነው? ቀብር ውስጥ ነኪርና ሙንከር ሲጠይቁ መረቡከ ብለው ጥያቄ ሲያቀርቡ መልሳችን ምንድን ነው የሚሆነው? አላህ ጽናቱን ሰጥቶን እንመልስላቸዋለን ወይንስ አላውቅም ብለን ነው ምን እንደነበረው? ምንድነው የምንሆነው? ምንድነው የሚወጣን? ታላቁ ሰሐቢ ዑስማን ረሱሉላህ በጀነት መስክረውላቸው ቀብር ላይ ቆመው እጅግ ሲበዛ ያለቅሱ ነበር ይላሉ። ምን ሆናችሁ ነው ሲባሉ ምን ይላሉ? ቀብር እኮ የጀነት ወይንም ደግሞ የእሳት የመጀመሪያ ቤት ነው። ቀብርህ የጀነት ጨፌ ከሆነ ጀነት ነህ፣ ቀብርህ ከተበላሸና የእሳት ቤት ከሆነ ግን የእሳት ነህ ይሉ ነበር ይላሉ። እና ለዚህ ቀብር የሚሆን ስንቅ አዘጋጅተናል። ሌላው ይቅርና ከቀብር ስንነሳ እኮ የሚሆነው ነፍኻ ከባድ ነው፣ ቀላል አይደለም። ያ አዩሃ ናሱ ኢተቁ ረበኩም ኢነ ዘልዘለተ ሳዓቲ ሸይኡን ዐዚም። አላህን ፍሩ ሰዎች ወይ አላህን ፍሩ። የቅያማ የሰዓ ዘልዘላ እኮ እንቅጥቃጤ እኮ ከባድ ነገር ነው ይላል አላህ በቁርአን። ቅያማ ሲቆም የሚሆነው ሁኔታ ማለት ነው። አላህ ስለዚያ ምን አለ? የውመ ተረውነሃ፣ ያ ቀን እኮ ተዝሀሉ ኩሉ ሙርዲዐትን ዐማ አርደዐት፣ ልጇን የምታጠባ ሴት ልጇን ትረሳዋለች፣ ትተዋለች ከማስጨነቁ የተነሳ ያ ቀን። ወተضع ኩሉ ዛቲ ሐምሊን ሐምለሃ፣ ነፍሰ ጡር የሆነች ሴት ልጇን ትጨነግፋለች፣ መቋቋም አትችልም። ያ የሚሆን ወተረ ናሰ ሱካራ፣ ሰዎችን ሰክረው ታያቸዋለህ። ወማ ሁም ቢሱካራ፣ የሰከሩት ግን ለመስከር የሚያደርስ ነገር ሰርተው አይደለም። ወላኪነ ዐዛበ ላሂ ሸዲድ፣ እንደዚያ ያሰከራቸውና እንደዚያ ያደከማቸው ያ ብርቱ የሆነ የአላህ ቅጣትን በመፍራት ነው። ምንድን ነው የሚወጣን? ያ ሰዎች ማሕሸር ላይ ሲሰበሰቡ ምንድን ነው የምንሆነው? ያን ምን አይነት ሐል ላይ ነው የምንሆነው? ስንቀሰቀስ ምንድን ነው የምንሆነው? እንደ አትኪያዎች አላህ እንደሚፈሩ ሰዎች ለብሰን በፈረስ ታጅበን ያማረ ነገር ሆነን በስርዓት ነው ወይስ እርቃናችንን? ወይስ አንዳንድ ከሃዲያን እንደሚቀሰቀሱ በፊታችን እየተጎተትን ምንድን ነው የምንሆነው? ሁሉ አለብን እኮ እኛ እኮ ምንም ነገር አናውቅም። ለዚህ ነው እኮ ረሱሉላህ ለው ተዕለሙነ ማ አዕለም ለضحክቱም ቀሊላ ወለበከይቱም ከሲራ፣ እኔ የማውቀውን ብታውቁ ኑሮ ሳቃችሁ ትንሽ ሆኖ ልቅሷችሁ ብዙ ይሆን ነበር። ግን ረሱሉላህ የሚያውቁትን አናውቅም። ብዙ ጉድ ስላለብን ማለት ነው አንቋቋመውም። ይሄ እንዲህ ስናስበው ራሱ ምን ያክል ከባድ ነው።